ማንነታችን ውስጥ የራሱን ማንነት አስተካክሎ መቀመጥ መቻሉ ነው። ሰይጣን ሆኖ ሳለ ሰይጣንነቱን ለኛ ሙሉ በሙሉ አለማምዶ አካፍሎ እንደገና ላይ ቁጭ ብሎ ይታዘብሃል። ሌላው ትልቁ ችግር ደግሞ በባህሪያችን ውስጥ ትንሽ ጤናሞች ስንሆን ለመንፈሱ የምናገለግለው አገልግሎት በጣም ከባድ ነው። ሐሜተኞች ነን፣ ይህን ይፈልጋል። ነገረኞች ነን፣ ይፈልጋል። ባለን ጉልበት ተንኮለኞች ነን፣ ነገ ደካማ እንደሆነ አናቅም፣ ይህን ይፈልገዋል። ስለዚህ መንፈሳዊ መዝገብህን አበላሽቶ አሁን እንደገና ናውጣለኝ ብትለው ደግሞ ያው ያደክምሃል። ለምን ያስመዘገበው ነገር አለ። መንፈሱ ከኛ ጠባይ ጋራ በመመሳሰልና በመዋሃድ በብዙ የስህተት መንገድ የሚመራን ነው። ሁሌም እኛ ትክክል ነን ብለን ነው የምናስበው። ስህተት መሆኑን የምናውቀው ስናበላሽና ስንነጠቅ ነው። የወላይቱን ክቡር ሰው ሆነን ሳለን እንደ እንስሳ የሚያደርገን አእምሯችንን በመቆጣጠር ነው። ይህ ጠላት ከአኗኗራችን ጋር ይመሳሰላል፣ ከጠባያችን ጋር ይመሳሰላል፣ ከእውቀታችን ጋር ይመሳሰላል። በጣም አደገኛ ስሜቶቹ ደግሞ የበለጠ ማንነታችን ውስጥ የራሱን ማንነት አስተካክሎ መቀመጥ መቻሉ ነው። ልክ እንደ ባህሪያችንን ለመልመድ ብዙም አይቸገርም። በአንድ ጊዜ በአጭር ወቅት የኛን ውስጣዊ ስሜት የማጥናት ችሎታ አለው። እንዲህ አይነቱ መንፈስ ልዩ የሆነ ዩኒቨርሲቲ አያስፈልገውም። በጥፋት የሰለጠነ ነው። ከሰማይ መላእክት ጋር የተዋጋ ነው። ወደ ምድር ሲመጣ የሰው ልጆችን የለመደ ነው። ከገነት ጀምሮ የሚከታተል ነው። የአዳምን መራቆት፣ የሔዋንን መሸሸግ፣ መደበቅ ያስከተለ ጠላት ነው እና ለዘመናት የቆየ የማጥቃት ችሎታና ልምድ አለው። የኛ ተጨማሪ ተንኮሎች ሲካተትበት ደግሞ ይገናል። እየተጋነነ ይመጣና አንዳንድ ጊዜ ሰይጣንነቱን ይተውና ለራሳችን ይሰጠንና እሱ ታዛቢ ይሆናል። ሰይጣን ሆኖ ሳለ ሰይጣንነቱን ለኛ ሙሉ በሙሉ አለማምዶ አካፍሎ እንደገና ላይ ቁጭ ብሎ ይታዘብሃል። ይገርማል ይላል። እንደውም እሱ የኛ በፍጥነት ከክፉ መንፈስ ጋር መተባበራችን ብዙ ከሚያስደንቀው ለራሱ ከሚያስደንቀው ክፍል ውስጥ ዋነኛው ነገር ነው። ስለዚህ እንዲህ አይነት ጠላት ነው ያለብን። ሌላው በጣም አደገኛው ደግሞ ውስጥህን መልመድ መቻሉ ነው። አንቺ ከውጪ የምትለምደውን ነገር የፈለክ ጊዜ ትሻሸዋለህ፣ ትርቀዋለህ። ከውስጥ የሚለምድን ነገር እንዴት ልትሸሸውና ልትርቀው ትችላለህ? ውስጥህን ነው የሚለምደው። ያ ውስጥ መልመድ ደግሞ ሐሳብህን፣ ፍላጎትህን፣ መሻትህን በጥንቃቄ ይረዳዋል። አለያም ደግሞ ውስጥህን ከለመደው በኋላ የራሱን ያስረዳሃል። የራሱን ነገር ያስረዳሃል። የምትተኛ ከሆነ እንድትተኛ፣ የሚደብትህ ከሆነ እንዲደብትህ፣ የምትሮጥ ከሆነ እንድትሮጥ። ሩጫ ብቻ ያበዛልህና ሮጠህ የሆነ ቦታ ላይ ስትደርስ ግን ያ የሮጥክበት ነገር ባዶ አድርጎት በሩጫው ውስጥ ያደረገውን ግፊት ስትመዝነው ድካምህ ብዙ ነው፣ ግን ውጤቱ ባዶ ነው። ግን ስትሮጥ አብሮህ መጀመሪያ ብዙ ሮጧል። ስለዚህ ውስጥህን በመልመድ ያከናወነው ድርጊት ነው ታዲያ ይሄ። ከዛ በኋላ በረከት አልባ ሆኛለሁ ብለህ ማልቀስና ማዘን፣ መተከዝና መበሳጨት፣ መናደድ፣ ከዛ ደግሞ ተጨማሪ ነገር ከውስጥህ መልመድ ጋር ከውጪ ወደ ውስጥ የምታመጣውን ነገር ያለማምድሃል። ያ ከውስጥ ወደ ውጪ የምታመጣው ነገር የአንተን ድካም ማበላሸት ነው። ከውጪ ደግሞ ወደ ውስጥ የምታመጣው ነገር በንዴት በብስጭት ምክንያት ሱሰኛ እንድትሆን ያደርግሃል፣ ወይ ነገረኛ እንድትሆን ያደርግሃል። ከዛ ከውጭ ዓለም ላይ ያለው ጉዳትህ የበረታና መላቅጡ ቅጠንብሩ የጠፋ ይሆንና በቃ ሁል ጊዜ የተሳቀቀ ህይወትና በፍርሃት የተሞላ ኑሮ እንድትኖር ያደርጋል። ስለዚህ ከእንዲህ አይነት መንፈስ ነው አሁን የምንዋጋው።
ከዚህ አንጻር ደግሞ የኛ ልምምድ መንፈሳዊ ልምምዳችን በተራው ዓለም እንጀራ ላይ ብቻ የተመሰረተ ከመሆኑም በላይ ተፈጥሯዊ የሆኑ ደግሞ ክፋቶችም አሉብን። ከመንፈሱ በስተጀርባ ብቻ አይደለም ይሄ ጥቃት፣ የተፈጥሮም ክፋት የበለጠ ያግዘዋል። ስለዚህ በቀላሉ ሳንረዳው በቆየንበት ህይወት ውስጥ ነው ዛሬ በብዛት የተጠቃ ነው እና ከብዙ ጉዳት በኋላ ነው ወደዚህ ደግሞ የምንመጣው። በአግባቡና በሰዓቱ በጊዜውና በወቅቱ በጠላቶቻችን ላይ የምንነቃበት ሁኔታ የለም። ሌላው ትልቁ ችግር ደግሞ በባህሪያችን ውስጥ ትንሽ ጤናሞች ስንሆን ለመንፈሱ የምናገለግለው አገልግሎት በጣም ከባድ ነው። ሐሜተኞች ነን፣ ይህን ይፈልጋል። ነገረኞች ነን፣ ይፈልጋል። ባለን ጉልበት ተንኮለኞች ነን፣ ነገ ደካማ እንደሆነ አናቅም፣ ይህን ይፈልገዋል። ስለዚህ መንፈሳዊ መዝገብህን አበላሽቶ አሁን እንደገና ናውጣለኝ ብትለው ደግሞ ያው ያደክምሃል። ለምን ያስመዘገበው ነገር አለ፣ የመዘገበው ነገር ስላለው በውስጥ አመልና ሱስም ብዙ ነገር ተክሎብሃል። አይነቱ ይለይ እንጂ ቀጥታ ብቻ ከቡና ከሱስ ከጫት ከሲጋራ የተያያዘ አይደለም። ሱስ ነገር ሱሳቸው የሆኑ ሰዎች ሁሉ አሉ። ነገር ሱሳቸው እና እንዲህ አይነት ነው የዚህ የመንፈስ ጥቃት። በዚህ መልኩ ነው እየጎዳን ያለውና ከዚህ ጋራም ነው ትግላችን ከውስጥ ነው። ቅዱስ ጳውሎስ ቅድሚያ ሰጥቷል በዚህ ትግል ላይ እኛ የምንዋጋው ከስጋና ከደም ጋር አይደለም በማለት እንደውም ሙሉ በሙሉ የስጋና የደም ሁኔታ ትልቅ መሳሪያ እንደሆነው ገልጾታል። ቅዱስ ጴጥሮስም እንደዚሁ ገልጾታል። እና ከዚህ አይነት ክፉ ኃይል ጋር ስለሆነ እለት ሁል ጊዜ ውጊያው አዲስ ነው። መንፈሱ ከኛ ጠባይ ጋራ በመመሳሰልና በመዋሃድ በብዙ የስህተት መንገድ የሚመራን ነው። አሁን ብዙዎቻችን የምንቸገረው በዚህ ነው። አእምሯችን ውስጥ ያለው ሐሳባችንን የተቆጣጠረው አይነ ጥላ፣ ዛር ወዘተ በብስጩና በችኩልነት ደካማ ጎናችን በመግባት በሕይወታችን ለዘላለም የምንጸጸትበትን ውሳኔ ያስወስነናል። ብዙዎች ሊያጡት የማይገባውን ግን መልሶ የማያገኙትን እድላቸውን በክፉ መንፈስ ግፊት በተሳሳተና በችኩልነት ውሳኔ ብዙ ነገር አጥተዋል። ለምሳሌ የሥራ፣ የትምህርት፣ የእጮኝነት፣ የትዳር ሌሎችንም እድሎች ውስጣችን ያለው ክፉ መንፈስ ቆም ብለን የምናስብበት ከኛ ሻል ላሉ ሰዎች የምናማክርበት ጊዜ አሳጥቶን በእጃችን ያለውን እድል ነጥቆናል። አጭሯን ሕይወታችንን ዙሪያ ጥምጥም አድርጎብናል። ሕይወታችንን አበላሽቶብናል። አጋንንት አእምሯችንን ሲቆጣጠረን ችግራችንን ለሰው እንኳን የምናማክርበት ጊዜ ሳይሰጠን በራሳችን እንድንወስን አድርጎን በእጃችን ያለውን መልካም ነገርና ሕይወት ያሳጣናል። ሁሌም እኛ ትክክል ነን ብለን ነው የምናስበው። ስህተት መሆኑን የምናውቀው ስናበላሽና ስንነጠቅ ነው። የወለላይቱ እመቤት ልጆች ርኩሳን መናፍስት በተለይ ከጠባያችን ጋር ተመሳስለው ተዋህደው መኖር ከጀመሩ ሁሌም ሕይወታችን አንድ ወደፊት አምስት ወደ ኋላ ነው። እንጀምራለን፣ አንጨርስም። እንራመዳለን፣ አንሮጥም። እንሮጣለን፣ የትም አንደርስም። ሕይወት ለኛ ጅማሬ እንጂ ፍጻሜ አይኖራትም። ሐዘን እንጂ ደስታ አይኖራትም። የምትሰጠን ሳይሆን የምታሳየን የምታቁለጨልጨን ነገሯ ይበዛል። ሕይወት ለሰዎች የአስፓልት ለኛ ግን የኩርንችት መንገድ ነው የምትሆንብን። ለዚህም ነው አንዳንዶች በተፈጥሮ ጥሩ ዕውቀት ብልሃትና ጥበብ ኖሯቸው በያዙት ነገር እንዳይጠቀሙ አጋንንቱ አእምሯቸውን ጠፍሮ ይዞ በማስጨነቅ ለእብደት የሚዳርጋቸው። አይነ ጥላና ሌሎችም ርኩሳን መናፍስት አእምሯችንን ከተቆጣጠሩ ጠባያችንን በመቀየር ነጭናጫ፣ ብስጩ፣ ቆም ብሎ ለማሰብ ሳይሆን ቸኩሎ ለመወሰን፣ ለከፍተኛ ራስ ምታት፣ ለአእምሮ መዝገም፣ ለመርሳት በሽታ ይዳርጉናል። ይህ ብቻ አይደለም፣ ቅዱስ የሆኑ ሐሳቦችንም ማሰብ ይሳነናል። አንዳንድ ጊዜ ሰዎች ሳይፈልጉ ቀኒታ፣ ተንኮለኛ፣ ነገረኛ፣ ምቀኛ ይሆናሉ። ይህ የሚሆነው አእምሯቸውን እነሱ ሳይሆኑ መናፍስቱ ስለሚያዙበት ነው። ሰው አእምሮ በመናፍስት ሲያዝ ግትር ይሆናል። እሱ ያሰበው፣ እሱ የተናገረው፣ እሱ ያቀረበው ሐሳብ ቅዱስ፣ እሱ የተቸው ሰው፣ እሱ የጠላው ሰው ሁሉ ለእርሱ ርኩስ ነው። ቅድስና የሚጀምረው ከአእምሮ ነው። አእምሮ ቅዱስ ሲሆን ሰውነት ቅዱስ ይሆናል። አእምሮ ቅዱስ ሐሳብን ሲያስብ ሰውነት ይተገብራል። ከሦስቱ ንጽህናዎች አንዱ የሐልዮ ወይም የማሰብ ቅድስና ነው።
ለዚህም ነው እመቤታችንን በአባታችን ሆይ ጸሎት ውስጥ በሐሳብሽ ድንግል ነሽ የምንላት። የወለላይቱ እመቤት ልጆች ሁሉም ኃጢአቶች በሐሳብ የሚታቀዱት ለመተግበር የሚመቻቹት በአእምሮ ውስጥ ነው። ለምሳሌ ቅድም ያየነውን ዝሙትን ብናነሳ አንድ ሰው ለመዘሞት ከፈለገ ህሊና ያስባል፣ ያቅዳል፣ ያመቻቻል፣ እግር ይወስዳል፣ አፍረት ዝሙት ይፈጽማል። ስለዚህ በዚህ የመዘሞት ኃጢአት ውስጥ ትልቁን ድርሻ የሚወስደው አእምሮ ነው። ስለዚህ የዝሙት አጋንንት እኛን ለማዘሞት በስሜት የሚነዳን ዘሙቱ የሚለን ሀፍረታችን ላይ ሆኖ ሳይሆን አእምሯችን ላይ ሆኖ ነው። አእምሮ ሲረክስ ነው ሰውነት የሚረክሰው። ለዚህም ነው ቅዱስ ጳውሎስ ለቲቶ በጻፈው መልእክቱ ላይ በምዕራፍ 1 ቁጥር 15 ነገር ግን አእምሯቸውም ህሊናቸውም ረክሷል ብሏል። አጋንንት የሰው ልጅን አእምሮ ሲቆጣጠር ሰዎች የአጋንንት የጥፋትና የኃጢአት ሰረገላ ይሆናሉ። የሚፈልጉትን ሳይሆን በቀላሉ የማይፈልጉትን ነገር ይፈጽማሉ። አጋንንት ክቡር ሰው ሆነን ሳለን እንደ እንስሳ የሚያደርገን አእምሯችንን በመቆጣጠር ነው። ቅዱስ ዳዊት በመዝሙር 49 ቁጥር 20 ላይ አእምሮ የሌለው ክቡር ሰው እንደሚጠፋ እንስሳ መሰለ ያለው አእምሮን በአጋንንት ለተነጠቀ ሰው ነው። ስለዚህ በዚህ ደረጃ ለሚዋጉ ርኩሳን መናፍስት ዋናው መፍትሄ ጾም፣ ጸሎት፣ ስግደት ቢሆንም አጋንንቱን ከህሊናና ከሰውነታችን ተጠራርጎ እንዲወጣ እኛ እውነተኛ ማንነትና ቅዱስ የሆነ ሐሳብ እንዲኖረን ከጸሎት ውዳሴ ማርያምን፣ ሰይፈ ሥላሴን፣ ሰይፈ መለኮትን፣ ጸሎተ ባርቶስን፣ አርጋኖንን፣ ዳዊትን፣ ሰኔ ጎልጎታን እንደ አቅም በርትቶ በመጸለይ ርኩሳን መናፍስትም ከህሊናችንና ከህይወታችን ልናርቃቸው ይገባል። ጸበልም ሳይሰለቹ መጠመቁ አጋንንቱን እንደ ጢስ እያተነነ እንደ ጉም እያበነነ ያጠፋዋል። ስግደት እንደ አቅም ቢሆንም በርታ ብሎ መስገድ ይጠበቅብናል።